ቤንች ላይ መሆን ጨዋታው አልቋል ማለት አይደለም። እናንተ እነዚህ ሶስት ነገሮች በአግባቡ የምትተገብሩ ከሆነ ወደ ቋሚ 11 የማገቡበት ምንም ምክንያት አይኖርም። አንደኛ የሚሆነው አክቲቭ ኦብዘርቬሽን ሲሆን ይህም ማለት በምትቀመጡበት ሰዓት የተቃራኒ ተጫዋች ላይ የትኛው ደካማ እንደሆነ፣ የትኛው ዊክ ሊንካቸው እንደሆነ፣ የትኛው እንደደከመውና በየትኛው በኩል ማጥቃት እንዳለባችሁ በአግባቡ ልትገነዘቡ ይገባል። ሁለተኛ የሚሆነው ኢንስታንት ኢንቴንሲቲ ሲሆን ይህም ማለት በገባችሁ በ5 ደቂቃ ሆነ በ10 ደቂቃ ከፍተኛ ኢንቴንሲቲ በመጠቀም ጨዋታው ላይ ተጽዕኖ ማሳደር ይጠበቅባቸዋል። ሶስተኛ የሚሆነው ሶሉሽን መሆን ማለት ነው። ይህም ማለት ለምን ጨዋታው ላይ እንደገባችሁ በአግባቡ ተረዱ። ይህም ማለት አሰልጣኙ እናንተን ያስገባው ኳስ ለመያዝ ነው ወይም ክፍተት ለማግኘት ነው። ይህም ምክንያት በደንብ ልታውቁ ይገባል። ይህም ስል ወጥ ላይ አሁን ጨው የምናስገባው ለማጣፈጫ እንደሆነ ጨዋታው ላይ እናንተም ገብታችሁ እንደ ማጣፈጫ መሆን ይጠበቅባቸዋል። በመጨረሻም ይሄ ቪዲዮ አስተማሪ ሆኖ ካገኛችሁት ይጠቅማል ለምትሉ ጓደኛችሁ ቪዲዮውን ሼር አድርጉለት። ፎሎ ያላረጋችሁ ፎሎ በማድረግ ቤተሰብ ይሁኑ። ያላችሁ ማንኛውም ሀሳብ ኮሜንት ሴክሽን ላይ አስቀምጡልኝ።